በሉቃስ ምዕራፍ 1 ላይ ገብርኤል መጥቶ መልእክት ይዞ ለማርያም መልእክት እየነገራት እያለ ኮንፊውዝድ የሚያደርግ መልእክት ነው እየነገራት ያለውና ልጅ ትወልጃለሽ ግን ወንድ አታውቅም ቨርጂን ናት ይሄ ነገር ግን እንዴት ሊሆን ይችላል አም ኮንፊውዝድ ወንድ አላውቅም ኦኬ አለና ገብርኤል ማስረጃ ሰጣት የሚገርምሽ ነገር ኤልሳቤጥ በዚህ እድሜዋ ጸንሳለች እሱ ብቻ አይደለም አንቺም ደግሞ አሁን ወንድ ልጅ ትወልጃለሽ ይሄ ደግሞ ከእግዚአብሔር የመጣ መልእክት ነው ብሎ ነገራትና ከዛ አንድ ነገር አላት ይህ መልአክ እግዚአብሔርን በማንነቱ ያውቀዋል ለእልፍ አላፋት ዓመታት ሲሰግድ የነበረ ሰው ነው ለማይቆጠሩ ዘመናት በእግዚአብሔር ፊት የነበረ መልአክ ነው እንደዚህ የሚል ቃል ተናገረ ለእግዚአብሔር የሚሳነው የለምና አንድ ነገር ለእግዚአብሔር አይሳነው ምንድነው እናንተ ውስጥ በጣም የከበደ ነገር ወጣት ሆናችሁ ራዕይ ማጣት ነው በጣም ኮንፊውዝድ የሚያደርጋችሁ እኔ በጣም አድርጎኝ ያውቃል መድረሻ ማጣት ነው የሆነ የምታዩት ጎል ማጣት ነው በጣም ብዙ ሰው ለምን ሱሳይድ ያደርጋል የሚያየው ነገር አጥቶ ነው ኮንፊውዝድ ሆኖ ነው ጥያቄው ስላልተመለሰለት ነው በቤተሰብ ተስፋ ቆርጦ ነው ለምን ሱሰኛ ሆኖ ይቀራል ለምን ያናን ነገሮች ተገዢ ይሆናል እና የማይቻል ይመስለናል ሰይጣን ትልቁ ትሪክ እግዚአብሔር ይሄኛውን አይችለው ማለት እግዚአብሔር ሳራ መውለድ አትችልም ለምን እድሜዋ ሄዷል ፕሩፍ ያደርጋል ሪዝን ይዞ መጥቶ ማርያም መውለድ አትችልም ለምን አንደኛ ቨርጂን ነሽ ወንድ የለም ይሄ ከተፈጥሮ ስርዓት ውጪ ነው መልአኩ ያለው ነገር በጣም የሚያጽናና ነው ለእግዚአብሔር የሚሳነው ነገር የለም ወንድሞቼ እህቶቼ ይሄን ቪዲዮ የምትመለከቱ የእናንተ ጥያቄ ለእግዚአብሔር ምንም አይሳነው እናንተ ኩዌስችን የምታደርጉት ነገር የሚመለስ የሚሆን ነገር ለምን ለእግዚአብሔር ምንም የሚሳነው ነገር የለም እናንተ በጣም አግዝፋችሁ የምታዩት ነገር ለእግዚአብሔር እጅግ ቀላል ይህ ቃል የወጣው ከአንድ መልአክ ነው 24/7 ለዘመናት ሲሰግድ ፊቱን ሲያይ ማንነቱን ሲያይ ከነበረ መልአክ ኃይሉን ከሚያቅ መልአክ ምድር ስትፈጠር ሰማይ ሲዘረጋ ያ ሁሉ ነገር ሲሆን በቃሉ ሁሉን ሲተክል ካየ አንድ መልአክ የወጣ ቃል ነው ዝም ብሎ ቃል አይደለም ስለዚህ ላበረታታችሁ ጥያቄ አለባችሁ የምትጸልዩት ነገር አለ ኮንፊውዝድ ሆናችኋል የተለያየ ነገር ውስጥ ገብታችኋል ለእግዚአብሔር የሚሳነው ነገር የለም ሁሉም ነገር ቢሆን በእግዚአብሔር ፊት አቅርቡት የማይቻለውን የሚችል ነው የምናመልከው በክርስቶስ ኢየሱስ በኩል ልመናችሁን በእግዚአብሔር ፊት አስታውቁ እንጂ በአንዳች አትጨነቁ ይላል መጽሐፍ ቅዱስ ይህንን በቤታችሁ አድርጉ መልካም ጊዜ